ሰላም ውድና የተከበራችሁ ቤተሰብ እንዴት ቆያችሁ? ሰላማችሁ ብዝት ተረፍርፎ ይበልልኝ ያልኩኝ በባለፈው በሽጉጤ ይቀጥላል። አሁን በውስጥ ያወራና ያለነው ነገሮችን ምን ላይ እንደደረሰን ነገሩ ስሬት ነው፣ ቁም ነገር ነው። ዝም ብሎ እንዳይመስላችሁ ማለት ነው። ምን ላይ እንደደረሰን አሳውቃቸዋለሁ። እናንተ ደግሞ ታዘብኳችሁ እስካሁን ድረስ ሰብ አላደረጋችሁ፣ ሰብ አድርጉና ማለት ነው። ቤተሰብ ሁኑ። እንዲሁም ደግሞ እርስ በራሳችን እንተጋገዝ። እርስ በራሳችን መደጋገፍ ይኖርብናል ማለት ነው። ስለዚህ ቻናሉ ሰብ አድርጉ። ኮመንት ያስቀምጣችሁ ደግሞ እኔም መጥቼ ቤተሰብ ሆናለሁ ማለት ነው። ውድና እየተከበራችሁ ውድ ቤተሰብ የተለያየ ቪዲዮ እንሰራለን። እርስ በራሳችን እንግዲህ ለሌሎቹ የዘነበ ለእኛም ደግሞ እንዲያካፈልን እኛም ደግሞ በዩቲዩብ ውጤታማ እንድንሆን ፈጣሪ ይርዳን ማለት ነው። ስለዚህ ውድና የተከበራችሁ ውድ ቤተሰብ ሰብ አድርጉ ማለት ነው። በቻላችሁ አቅም እንተጋገዝ። አንዳንድ ጊዜ እኛ እርስ በራሳችን በተለይ ስደት ላይ ያለነው ልጆች እንተጋገዝ፣ እንረዳዳ ማለት ነው። ለምሳሌ ሌሎችን እናግዛለን፣ ሌሎችን ትልቅ ቦታ እንዲደርሱ እናደርጋቸዋለን። እኛስ እርስ በራሳችን ብንተጋገዝ ምን ችግር አለ? እርስ በራሳችን ብንደጋገፍና እጅ ለእጅ ብንያያዝ ትልቅ ቦታ እንደርሳለን ማለት ነው። ስለዚህ ሰብ አድርጉ፣ ቤቴን ጎበኙ፣ እንተጋገዝ፣ እንደጋገፍ ማለት ነው። እንደዛ ካልሆነ ትልቅ ቦታ መድረስ አንችልም። እንግዲህ ሰሞኑን ደግሞ ወደ ሽጉጤ እንመለሳለን። በቀጣይ ክፍል እኔና ሽጉጤ ምን ላይ እንደደረሰን ታውቃላችሁ። ባለፈው አውርቻችኋለሁ ማለት ነው። ቀጣይ ቪዲዮ ይዤላችሁ እመጣለሁ። በተረፈ መልካም ቆይታ ይሁንላችሁ። አከብራችኋለሁ። መልካም ቆይታ